ሰላም እንዴት ናችሁ? ዛሬ ደግሞ ድንችን በሌላ መልኩ ደግሞ እንሰራዋለን ማለት ነው። በነገራችን ላይ ድንች እንደምወድ ታውቃላችሁና ድንች በተለያየ መልኩ ነው የምበላው። ለኔ ቀለኛል እንግዲህ እንዳማራጭ በጣም ነው የሚቀለኝ። ማገኘውን በሰፊው እሱ ስለሆነ በተለያየ መልኩ እያደረኩ እንግዲህ የምበላው። ዛሬ የተቀቀለ ድንች ከትፌ እንግዲህ በርበሬ እንዲሁም ደግሞ የነጭ ሽንኩርት ፓውደር፣ ቆንዶ በርበሬ፣ ጨውና ይሄ ኦርጋኖን የጨመርኩበት እና የወይራ ዘይት ነው ዘይት የተጠቀምኩት ማለት ነው። ጣዕሙ በጣም ደስ የሚለው ሞክሩት። እንደዚህ አድርጋችሁ ወይ ኦቨን ውስጥ ጨምራችሁ ወይ ደግሞ እንደዚህ ቀላቅላችሁ በቀዝቃዛው እንዴት እንደሚጣፍጥ ብትፈልጉ ሳንዱች አድርጉት፣ ብትፈልጉ እንደዚህ ብሉት። በጣም ነው የሚጣፍጠውና በእነዚህ መልኩ እንግዲህ ባለን ነገር በትንሹ ነገር ቀለል አድርገን መብላት እንችላለን ማለት ነው። ይኸው ሳንዱች አድርጌ በላሁት። የምር በቃ የሚገርም ሳንዱች የሆነ ማለት ነው። የሚገርም በቃ እንዲህ ብትበሉት በሳንዱች ብትበሉት ማለት ነው። ብትፈልጉ ደግሞ ኦቨን ውስጥ ከታችሁ የተወሰነ አብስላችሁ ኦቨን ውስጥ በደንብ ይሄ ቡኒ ሲሆን ምናምን አላ ከሽም ሲል የምትወዱ ከሆነ እንደዛ ማለት ትችላላችሁ። ተርፎ ወዳችኋለሁ።